ሰፈር መግዛት ቢሆን ከደብረ ታቦር ባልወጣ ነበር። ቴዎድሮስ ትልቅ ስም ያተረፈው መነጣጠል ሱስ በሆነባቸው መሳፍንት መካከል መደመርን ትርጉም ሰጥቶ በጋራ ትልቅ ሀገር ለመመስረት መዋደቁ ነው። ለኢትዮጵያ አንድነት በከፈለው ዋጋ ስሙ በክብር ይነሳል። ዛሬ የቴዎድሮስን ስም እየጠራን መይሳው ብለን እየማልን ነገር ግን ከመደመር መነጣጠልን አንድ ሀገር ከመስራት ልዩነትን ኢትዮጵያን ከፍ ከማድረግ ሰፈር መግዛትን ከመረጥን በእርግጥም ቴዎድሮስን አናቀው። ያ የኢትዮጵያ አንድነት ህልሙ አንድም በውጭ ኃይሎች ሴራ አንድም አንድ ላለመሆን ጥርስ በነከሱ ስልጣን የተጠሙ የሀገሩ ልጆች አጋርነትን እንቅፋት ገጠመው። ነገር ግን ትልቅ ህልም አይሞትም። ኢትዮጵያ ዛሬ አንድ ታላቅና ሀያል አፍሪካዊ ሀገር ናት ሆነ ለመሆን በቅታለች። ቴዎድሮስን ህልም የሚያስቀጥል መደመርን መርህ ያደረገ መለያየትን ሳይሆን አብሮ መሆንን ዋጋ የሚሰጥ መንግስትና ትውልድ ዛሬ በዳግማዊ ቴዎድሮስ መንገድ እየሄደ ነው። በሌላ በኩል የአፄ ቴዎድሮስ ራዕይ ኢትዮጵያን ማበልጸግ ነበር። በቴክኖሎጂ ማበልጸግ፣ በእውቀትና በሀብት ማበልጸግ፣ ገናናና ትልቅ ሀገር ማድረግ ነበር። መይሳው ከጋፋት መቅደላ መድፍ ያስጎተተው፣ በጣና ላይ ታንኳ ያሳፈፈው፣ ከውጭ ሀገር ሰዎች ስልጣኔን ብሎ የተራበው ትልቅና የበለጸገች ኢትዮጵያን ለመፍጠር ነው። እንደ መንግስት ያቺን ኢትዮጵያን ማየት እንፈልጋለን። ያለን ፍላጎት ብቻ አይደለም፣ የአባቶቻችን ታሪክ ለመድገምና ታላቋን ኢትዮጵያ ለመፍጠር እየሰራን ነው። ኢትዮጵያ የበለጸገ ሀገር ለመፍጠር የምትሰራው ስራና ጥረት አንድ ማሳያ ጎንደር ናት። ጎንደር ከታሪኳ የምትስማማ ታሪኳን የምትመጥን ዘመናዊ ከተማ ለማድረግ ሌት ተቀን ስራ ጀምረናል። ከጥቂት ዓመታት በፊት አፄ ቴዎድሮስ ተመልሰው ቢመጡ ትተዋት የሄዱትን ጎንደር ያገኟታል እንዳላልን ሁሉ አሁን ደግሞ የህልማቸውና ሀገር የማበልጸግ ዓላማቸው መስመር ይዞ ባዩልን ማለት ጀምረናል። ውድ የከተማችን ነዋሪዎች፣ ውድ የኢትዮጵያ ልጆች፣ አብሮ ለአንድነት መቆም መነጠል ሳይሆን መደመር፣ አብሮ ለኢትዮጵያ ብልጽግና መቆም በጋራ መስራት የሚያስፈልግበት ወቅት ላይ የከተማችን ነዋሪዎች፣ የጎንደር ወዳጆች፣ መላ ኢትዮጵያውያን የዘንድሮውን የዳግማዊ አፄ ቴዎድሮስ ልደት በዓል ስናከብር የምናበስረው ታላቅ ነገር የዚህን ዘመኑን ቀድሞ የተፈጠረ ንጉሥ መታሰቢያ ግዙፍ ሐውልት በከተማችን ከፍተኛ ቦታ ላይ በማኖር ልንሰራ ያሰብነው ፕሮጀክት ይፋ በማድረግ ነው። ይህ ፕሮጀክት አንድም ለጎንደር ተጨማሪ ግዙፍ የቱሪስት መስህብና የዚህ ዘመን አሻራ በመሆን ያገለግላል። ፕሮጀክቱ በብራዚል ሪዮ ዲ ጄኔሮ እንደሚገኘው ቤዛው ክርስቶስ የተባለ አርት ዲኮ ሐውልት አይነት ሲሆን በርካታ ተጨማሪ ሀሳቦችን የያዘ ልማት ነው። ፕሮጀክቱ ለከተማችን ውበት ተጨማሪ መልከታና የገቢ ምንጭ ይፈጥራል። ከዚህ ባለፈ ይህ ፕሮጀክት ታላቁን ንጉሥ ከፍ ባለ ቦታ አቁሞ ሁሌም ስለ አንድነትና ስለ መሰልጠን የሚሰከሰኩ ትውልድ ለመፍጠር የሚረዳ ማነቃቂያም ይሆናል። በዚህ አግባብ ከከተማችን ሕዝብና በመላው ዓለምና ሀገራችን ከሚኖሩ የጎንደር ወዳጆች ጋር በመተባበር እውን የምናደርገውን ፕሮጀክት በዛሬው ዕለት አብስረናል። በዚህ አጋጣሚ ለከተማችን ልማት አጋር ለሆናችሁ ሁሉ ምስጋናችን እናቀርባለን። በዳግማዊ ቴዎድሮስ ልደት የምናበስረው የጎንደር የወርሃ ጥር ድባብ እንደደመቀ ይቀጥላል። ይህ የታላቁ ንጉሥ ልደት ጎንደርን ዳግም ወልደን መልካም ነገር በምናይበት በዚህ ወቅት መከበሩ ልዩ ትርጉም ይሰጠናል።